ማስተር ተሾመ ንቃተ ህሊና መላጣው የኢትዮጵያ ሞይታይ ንጉስ ሆላው ታርገህልኛል። በሞይታይ በስትራይክ እንጋጠማለን። ባለፈው የኔን የኤምኤምኤ ቻሌንጅ ተቀብሏል። ጥሬን ተቀብያለሁ። አብዛኞቻችሁ ማይታችኋል ብዬ አስባለሁ። ማስተር ተሾመ ሲያሰለጥነኝ ነበር። ብዙ የኢንተርናሽናል ፋይቶችንም አድርጓል። ግን የገረመኝ እኔ እንኳን ተገፍቼ ነው የወደቅኩት፣ እሱ ባንድ ቦክስ ሁለቴ ወድቋል። አሁን ምንድነው ልላችሁ ፈልገው ማስተር ተሾመ ይህንን ቻሌንጅ ሲያቀርብለት እንደ ንቀት ይህንን ነገር ሊያይ ይገባል ብዬ አላስብም። this is not disrespect, this is evolution። አንድ ተማሪ ተነስቶ ማስተሩን ፋለማለሁ ሲል ይሄ ትልቅ እድገት፣ ትልቅ ነገር ነው ለማህበረሰባችን የምናሳየው የምናስተምረው። ስለዚህ ይህንን ኤምኤምኤ ፋይት ኢንቫይት ሳረግህ ከጥላቻ አንፃር ሳይሆን ሌጀንዶች አንዳንድ ሌጀንዶች ክሬት ያደርጋሉ ብዬ ስለማስብ ባለፈው ያያችሁት ፍልሚያ ግራፕለር ቆንጆ ግራፕለር ከስትራይከር ጋር ያደረገው ግጥሚያ እኔም የሪንግ ኤክስፒሪየንስ አልነበረኝ። አሁን ግን ቆመን እኔና ማስተር ተሾመ አሪፍ ነገር እናሳያችኋለን። ቆመን እንፋለማለን። ያለኝንም ነገር ታያላችሁ። ማስተር ተሾመም ተማሪው ምን እንደሆነ የሚያይበት ቆንጆ መድረክ ነው ብዬ አስባለሁ። ተሽ are you ready? Let's go! ማስተር አሁን ንቃተ ህሊና የለቀቀውን ቪዲዮ አይተዋል ብዬ አስባለሁ። ኤምኤምኤ ባለፈው ኮለውት አድርጌልሃለሁ፣ አክሰፕት አድርገኸኛል። እኔ ካንተ ጋር ኤምኤምኤ ፋይት ማድረግ ፈልጋለሁ እያለ ነው። ምን ትላለህ አንተ? ሁሉም ኢትዮጵያ ህዝብ የሚያውቀው እኔ ሞይታይ ስትራይከር ተጫዋች ነኝ፣ ሞይታይ ተጫዋች ነኝ። ፐርሰናል ስም አልጠቅስም። እንደ ሞይታይ ተጫዋች ፕሮፌሽናል የሆነ ነገር ጨዋታ ካለ ሞይታይ እጫወታለሁ። ከስር እንግዲህ የማኔጅመንቴን አካውንት አስቀምጣለሁ። እሱን ኮንታክት ማድረግ ትችላላችሁ። እኔ ስጫወት በአሪፍ ግራፕለር የሚችል ሰው ነው የጣለኝ። አንተ ደግሞ ሳትነካ ነው የወደኩ ምን እያለ ነበር። ለዛ መልስ ካለ ቪዲዮቼን ማየት ይቻላል። እኔ ውድድሮቼ ላይ ሳልማታ የወጣውበት ግንባር ሳልተረተር የወጣውበት ቪዲዮዎች የለኝም። እነዚህ ላይ ብዙ አስተያየት በሱ ልኮርጂ አስተያየት መስጠት አልፈልግም። ግን ውድድርን ሞይታይ ውድድር ከኔ ጋር ፋይት ከሆነ ፕሮፌሽናል በሆነ መንገድ ይቻላል። ከማንም ሰው ጋር መጫወት ይቻላል። ስለዚህ በኤምኤምኤ ሳይሆን በሞይታይ ካንተ ጋር መጫወት ይችላል ማለት ነው። እኔ ሞይታይ ተጫዋች ነኝ፣ አም ስትራይከር። ስለዚህ ኤኒ ታይም ከማንም ሰው ጋር መጫወት ይቻላል። እንግዲህ ቦንጋ ቤተሰቦች እጃችሁን እንግዲህ ለሁለተኛ ጊዜ ቀጣይ ጆኒ አብሬው እመጣለሁ ብሏል። ቀጣይ ደግሞ እኔ ነኝ አብሬው የምመጣው።